ዛሬ የምናወራው ስለ 19 ዓመት ልጅ ነው። እዚህ ጋር የምታዩት ልጅ ኢምራን ይባላል። ትላንትና የውይይት ክርክር ነበረ በእፎይና በሁሱ መካከል እና ኦርቶዶክሳውያን በሙሉ ይህ ኢምራን የሚባለው ልጅ ከገባ ውይይት አናደርግም ብሏል። እፎይም እንግዲህ ይህ ልጅ ከገባ እኔ ውይይት ውስጥ የለውበትም እግሬን ጥዬ ነው ምሮጦ ሲል ነበር። በነገራችን ላይ ይህ ልጅ ማን ነው? አይሳይስ ነው? አሸባሪ ነው? ምንድን ነው? ግራ ገባን እኮ። የ19 ዓመት ህፃን ልጅ እኮ ነው ገና። ለምንድን ነው እንደዚህ የምትፈሩት? እንደ አንበሳ የምትፈሩት? ሁላችሁም ኮመንት ላይ ኢምራን ጀግና እያላችሁ ጻፉ። ከታች ሜንሽን አድርጌላችኋለሁ፣ አካውንቱ ፎሎ አድርጉት። ይህ ልጅ ቢመጣም እንደሚፈጠር ታውቃላችሁ። እዚህ ጋር የምታዩቸው መጽሐፍት እንዳለ ጉድ ማለት ነው። ለማንበብም ለመስማትም የሚዘገንኑ ነገሮች ይወጡ ነበር። ኦርቶዶክሳውያን የሚያመልኩት መጽሐፍ ጉድ ይዘከዘክ ነበር ነው የምላችሁ። ለማንኛውም የ19 ዓመት ህፃን ልጅ እንዲህ ካርበደበዳችሁማ ከባድ ነው። በጣም ተደንቀናል ትላንትና። ኢምራን ትችላለህ። አላህ ይጠብቃችሁ። ንጽጽር ላይ የምትሰሩ ወንድሞቻችን ቪዲዮ ሼር አድርጉት።